ለረጅም ጊዜ ሕይወቴ ተቆልፎበት ነበር። ቀኑ መጣ። ዳኛውም ነፃ ነህ አለኝ። ሁሉም ሰው ደስ ብሎት፣ እኔ ግን አልተንቀሳቀስኩም። ዓይኔ በበሩ ላይ ቆመ። እግሬንም አላነሳውም። ከዚያም በኋላ እንዲህ አልኩ፣ ዳኛ ሆይ እባክህ አታስገድደኝ። ያ በር ያስፈራኛል። የውጭ ዓለምን አላውቀውም አልኩኝ። እስር ቤቱ አስፈሪ ነበር፣ ግን በዛ ብቻ ነበር የምታወቅ የነበርኩት። እስሩ በእስር ቤት ውስጥ አልነበረም፣ በፍርሃት ውስጥ ተዘግቶብኝ እንደነበርም ተገነዘቡ። እና አሁን እናንተን ጠይቃችኋለሁ፣ እናንተስ ስንት ዓመት በሕይወት ውስጥ ቆማችኋል? ያልተወደደ ሥራ ሰርታችኋል። የማያከብርስ ግንኙነት ውስጥ ገብታችኋል። ሕይወት አንድ ጊዜ አንድ ዕድል ትሰጠናለች። ከዚያ በኋላ ግን ትጠይቀናለች። ፍርሃት እንዲህ ይላል፣ ቆይ ገና ነህ። ነገር ግን እድገት ደግሞ እንዲህ ይላል፣ ውጣ፣ ሕይወት አለ። አንዳንድ ሰዎች ከሥራ ይፈራሉ፣ ከፍቅር ይፈራሉ፣ ከሕልማቸውም ይፈራሉ። ግን መሞከር ማሸነፍ ወይም መማር ማለት አይደለም እላለሁ። ነገር ግን መቆየት እርግጠኛ ሞት ነው፣ ያውም ቀስ ብሎ ሞት። ዛሬ አንድ እርምጃ ውሰድ፣ አንድ ጥሪ፣ አንድ ውሳኔ። ነፃነት ቀላል አይደለችም፣ ግን ዋጋ አላት። አሁን በሩ ተከፍቶልኛል። ዳኛም የለም፣ ፍርድ ቤትም የለም። ውሳኔ ከኔ ጋር ነው። ስለዚህ አትፍራ፣ ውጣ፣ ሕይወትህ ከዚህ ይጀምራል ብዬ ለራሴ ነግረዋለሁ። ስላደመጣችሁኝ ያመሰግናለሁ። ሸይ ነኝ። ሰላም ልችሁ